ማለት ነው ኤልያስ ዮርዳኖስን ተሻግሮ ወደ ብሔረ ሕያዋን አርጓል ወጥቷል እኛም ደግሞ በጥምቀት እግዚአብሔር አምላካችን የሰጠንን ገነት መንግስተ ሰማያትን መውረሳችንን ለማረጋገጥ ነው ይሄ በሁለተኛው ነገሥት ምዕራፍ 2 ቁጥር 7 ላይ እንደተገለጸው ለምን በውሃ ተጠመቀ እግዚአብሔር በዘመነ ኦሪት ሰባት ጋትን በውሃ አጥፍቶ ነበር በኃጢአታቸው ምክንያት ከዛም ደግሞ ፈርዖንና ተከታዮቹን አጥፍቶ ነበር ከዚህ በኋላ በዛን ሰዓት የነበሩ ሰዎች ውሃ የተፈጠረው ለመዓት ነው ለምሕረት አይደለም ብለው ይበሳጩ ነበር ያዝኑ ነበር ለምሕረት መሆኑን ለማጠየቅ አምላካችን መድኃኒታችን ኢየሱስ ክርስቶስ በውሃ ተጠምቋል ውሃ እሳትን ያጠፋል እናንተም ብትጠመቁ ገሃነመ እሳትን ታጠፋላችሁ ከገሃነመ እሳት ትወጣላችሁ ሲለን እሱ በውሃ ተጠምቋል ውሃ መልክን ያሳያል እናንተም በውሃ ብትጠመቁ መልክአ ሥላሴን የሥላሴን ቸርነት የሥላሴን ርኅራኄ ታያላችሁ ሲለን ዛሬ እግዚአብሔር ልጆች በማርና በወተት ተጠምቆ ቢሆን ኖሮ እነማን እንደሚጠመቁ አስቡት ማርና ወተት ያቆሽሻል አይለቅም ውሃ ግን ያለመልማል